የለንም ነበር አንተ መምጣት የንዶቅ መስጠት የሁለት ሀገርንም ችግር አላህ ያንሳላቸው ቃላት ያጥረኛል እውነት ለመናገር ማለት ነው ባለ ኸይር ምን አልፍ ሸህር የተባለው ያን ሁሉ السلام عليكم ورحمة الله وبركاته ودي تورዳችሁና የተከበራችሁ ያለማን ሀገር አቀፍ ማህበር ቤተሰብ እንዴት ናችሁ ደህና ናችሁ ወይ በኔ ጋር አልহামዱሊላህ ረቢል ዓለሚን ዛሬ ደግሞ በሁለተኛ ዙር ጉዟችን ወደ ደጋን የሚሆን ነው እና እንደሚታወቀው አናቃዎችን ድጋፍ ልናረጋላቸው ጉዞ ላይ ነን ፕሮግራማችን እስከ መጨረሻ ተከታተሉ አማራ ክልል በደቡብ ወሎ ዞን በደጋን ቻይና ካምፕ የሚገኙ ኮለጋ ተፈናቅለው ቻይና ካምፕ ለሚገኙ ወንድሞቻችን ለ1447ኛው ወር ደግሞ በ2018 የረመዳን ዋዜማ ማስያጃ አህለል አማና ሀገር አቀፍ ማህበር የተበረከተ ስጦታ ይዘን ደጋን ከተለያዩ ካፋርና ከወለጋ ተፈናቅለው ለሚገኙ ወንድሞቻችን የኢፍጣር ፕሮግራም ማስያጃ የምግብ ስርጭት ላይ እንገኛለን ኢንሻአላህ ሁሉም በየቡድኑ እየተከፋፈለ ይገኛል ይህን ተግባር ለበጎ ላደረጋችሁት ወንድሞች ኸይር ጀዛችሁን አላህ ይክፈላችሁ አላህ Subhanahu Wa Ta'ala ليبلونكم من الجوع ونقص من الاموال والانفس والثمرات وبشر الصابرين ይላል አላህ Subhanahu Wa Ta'ala ሰው ልጆች ፈትናችኋለሁ ይላል ليبلونكم من الجوع በረሃብ ፈትናችኋለሁ ونقص من الاموال ገንዘብን በማግዶል والثمرات ልጆቻችሁን ፍሬዎቻችሁን በመቀማት الله سبحانه وتعالى خير الله عند بلا فتنا يمطام لخير بيهون انجي الله جل وعلا في محكم تنزيله እናንተ እኛ መጥፎውን እንደምንጠላው ሁላ የበዛ በመጥፎ ነገር ላይ ጀርባ ጥሩ እንዳለ አላህ Subhanahu Wa Ta'ala ይገልጽልናል ዋሳ አን ተክረሁ شيئا وهو خير لكم እናንተ የምትጠሉት ነገር በጀርባው ጥሩ ሆኖ ሳለ ትጠሉታላችሁ ዋሳ አን تحبوا شيئا وهو شر لكم والله يعلم وانتم لا تعلمون ይለናል እናንተ የምትወዱት ነገር በጀርባው መጥፎ ነው ሳለ ትወዱታላችሁ አንድ በላ ችግር አይፈጠርም አላህ በጀርባው ኸይር ነገር ያዘለ ቢሆን እንጂ እንግዲህ ከአፋር የተፈናቀሉትና ከወለጋ ልዩነቱን ስናደርግ እዚህ ጋር ንብረት ነው ያጡት እዚህ ጋር ደግሞ ህይወትና ብዙ ንብረት አባቶቻቸውን ልጆቻቸውን ሚስቶቻቸውን ያጡ ብዙዎች አሉ አንድ በላ አይመጣም የሰው ልጅ በገዛ እጁ በሚያመጣው ሙሲባ ቢሆን እንጂ ቢማ ከሰበት አይዲናስ የሰው ልጅ ወቅቱ ከፍቶ አይደለም لا تسبوا الدهر الى الرسول عليه الصلاه والسلام حديث القدس الله ጊዜን እንዳትሳደቡ የጊዜ ክፉ የለውም ሰው ልጅ ራስ በራሱ ተጨካከነ ያ ደግሞ ቢማ ከሰበት አይዲናስ የሰው ልጆች አላህ በራሳቸው እጅ ያመጡት ቢሆን እንጂ በላ ችግሮች አይፈጠርም ይለናል አንድ በላ ደግሞ ከመጣ ሰውየው አላህ ዘንድ ድብቅ የሆኑ 3 አጅሮች አሉ ሌላው አንድ በ10 10 በመቶ 700 ሲባዛ 3 ስራዎች አላህ ዘንድ እንጂ አጅራቸው ድብቅ የሆኑ ስሌት ብዜታቸው እሱ ምንድነው አንደኛው ሰውየው ችግር መከራ ብዙ ነገር ደርሶበት የሰበረ انما يوفى الصابرون اجرهم بغير حساب ዛሬ ትናንት ሰጨ ነበረ ዛሬ ተሰጭኗል وتلك الايام نداولها بين الناس الله جل وعلا በሰዎች መካከል ቀናቶችን እንቀያይራለን ይላል ለምንድነው ሰጭ ነበረ ተሰጭ ሆናል ሀብታም የነበረ ደሃ ሆናል ባለስልጣን የነበረ አሳሪ የነበረ ታሳሪ ሆናል ይሄ የአላህ ሱናው ነው ዋናው ከአላህ መንገድ አለመውጣታችን ነው ከአላህ መንገድ ግሳጤ በራቅን ቁጥር الله جل وعلا من ይላል ومن اعرض عن ذكري فان له معيشه ضنكا ونحشره يوم القيامه اعمى ከአላህ ቁርአን ግሳጤ ያሻፈረኝ አለ የከለከለውን የሚዳፈር ያዘዘውን የማይሰራ በንካ የተጨናነቀ ኑሮ እንዲኖር አረጋዋለሁ ሀብታም ሆኖ ደረቅ ኮሾሮ እንዲባል አረጋዋለሁ የበይ ተመልካች አደርጋዋለሁ ጀማዑ فلم ياكلوا ዘሩት ሰበሰቡት አልበሉትም ማለት ወደረው فلم يحسدوا ዘሩት አላጨዱትም ወአመሉ الامال ብዙ ነገር ታሰበ ታቀደ አልደረሱበትም ሰው ልጅ ህይወት መጥቶ ይነጥቀዋል ችግር መጥቶ ይነጥቀዋል ከአላህ ግሳጤ ከአላህ ቁርአን አሻፈረኝ ብሎ መራቅ ይሄን ብቻ አይደለም ደግሞ በዱንያ ላይ የተጨናነቀ አሽ እንዲኖር አደርጋለሁ በረካን አነሳበታለሁ የገንዘብ በረካ የጤናን በረካ አነሳበታለሁ ከዛም ቀጥሎሳ በየውም القيامه አይነ እውር ስውር አይነ በሲራ አድርገን ማያ አድርገን ቀሰቅሰዋለን ጌታዬ በዱንያ ላይ አይ ነበረ ዛሬ ለምንድነው እውር ያደረከኝ ብሎ ሲጠይቅ አተትከ አያቱና ፈነሲተሃ የኛ ተአምራቶች አንቀጾች መጡ ሽርክ ክልክል ነው ሽርክ ያላህን የሚያጋራ ነገው በዱንያም መዒሻውም ያማራ አይሆንም አልተከለከለም አላህን ትቶ በሌላ ኢዕቲቃድ ያደርጋል ወደ ላይ መጀናል ወደ ላይ ይጠራል ሱብሃንአላህ በዛ ምክንያት
አላህ ዛሬም በዱንያ ላይ ያለ ረስተኛል ዛሬም ምንም ረሳሃለሁ ይላል አላህ Subhanahu Wa Ta'ala አንድም በላ አይመጣም በዛ በበላ ውስጥ ከሰበር انما يوفى الصابرون اجرهم بغير حساب እነዚህ ትግስተኞች ልጅ የሞተበት ችግር ንብረቱን ያጣ አካሉ ጎደሎ የሆነ የተለያየ ሙሲባ የደረሰበት አላህ ነው ያመጣብኝ ፉላን ዘር መጥራት አይደለም መንግስት መጥራት አይደለም ከሚን አላህ ነው የመጣው ብሎ የተቀበለ የሰበረ አጅሩ بغير حساب ነው መሰበር ትልቅ ደረጃ አለው ሁለተኛ አላህ ዘንድ ድብቅ የሆኑ ምስጥሮች አንዱ አፉታን በዚህ ውስጥ አብሮ የሚኖር አይደለም እንኳን ሰውና ሰው አብሮ የሚኖር ጥርስ ይጋጫል ችግሮች ይኖራሉ ባልና ሚስት መካከል አባትና ልጅ መካከል እህትና ወንድምና እህት መካከል አውፍ የተባባለ ወመን አፋፋ አጅሩሁ على الله አላህ ለአላህ ብሎ ሰው በድሎት መምታት እየቻለ መቀማት እየቻለ መግደል እየቻለ አውፍ ያለ ሰው አላህ አውፍ ይለዋል በጀነትም ትልቅ ደረጃ መነደዋለሁ አለ ይሄም አውፍታ ትልቅ ደረጃ አለው ሰውና ሰው ማይጣላ የለም ማይጨቃጨቅ የለም ግምና ጎም ይዞ የለም ወደ ጀነት ጉዞ መጪውም ረመዳን ነው ይህ ረመዳን ደግሞ አላህ Subhanahu Wa Ta'ala ከሙስሊሞች ላይ ግዴታ ካደረጋቸው አንፃር ቡኒ الاسلام على 50 እስልምና በአምስት መሰረታዊ ነገሮች የተካተተ ነው ሸሃደቱ አላ ኢላሃ ኢላላህ ወአነ ሙሐመድ ረሱሉላህ በአላህ አንድነት መመስከር በመሐመድ ነብዩ ሰለላሁ ዐለይሂ ወሰለም በዛም ሰላት ላ ኢላሃ ኢላላህ ሙሐመድ ረሱሉላህ ብሎ ሰላት ካልሰገደ ከሌላው የማይለይበት መንገድ የለም የሚለይበት መንገዱ ሶላት ነው በቀጣይም ጾም ነው ጾም ሶላት ሙስሊም ነኝ ካለ ሶላት ከሰገደ መጾም ግዴታ ይሆንበታል ሀይድ እርጉዞች መጫቶች እንዲሁም በሽታ ዑዙር ያለባቸው ከፋራ የሚሰጡ ሲቀሩ ማለት ነው እስልምና አምስት እስልምና መሰረት ሲኖሩ ሁለቱ ሀብታምም ደሃም ሁለቱ ብቻ ደሃዎችን ይመለከታል ሶስቱ ደግሞ ሀብታምን ይመለከታል እስልምና ውስጥ አንዱ ላኢላሃ ኢላላህ ሙሐመድ ረሱሉላህ ማለት ደሃም ሆነ ሀብታም ግዴታው ነው ሰላት ግዴታው ነው ሶስቱ ነገሮች ግን መቻልን ይፈጥራሉ መቻል ቁድራ ይፈልጋል ለምን ዘካ ለማውጣት መቻል ይፈልጋል ጾም ለመጾም መቻል ይፈልጋል ሐጅ ለማድረግ መቻል ይፈልጋል ይሄን ሁሉ ደግሞ ያካበበ ምንድነው እየቻለ አለመጾም እየቻለ ዘካ ማውጣት ያልቻለ እየቻለ ሐጅ ያልሄደ ስንቱ አለ ሐጅ ደርሶበት ንብረት ይወደመበት ከአላህ ሲርክ ቆይ ሁለት መኪና ላርግ ሲል ቆይ አዲስ አበባ ቤት አልሰራውም ሲል መጣና አላህ ረሚም አደረገው የአላህን ሐቅ ካልተወጣን የአላህ ሐቅ አለመወጣት ዱንያ አኺራ ያበላሻል በድሮ በ90 ምናምን ጊዜ አፍዴራ ወደ 30 ምናምን ሱቆች ተቃጠሉ ሲቃጠሉ አንዱ ወላሂ ብር አይቃጠልም አለ አማና ብሩን ጠቅልሎ ለሱቅ አስቀምጧል ጨው የሚነግድ ሰውዬ ነው ታዋቂ ሰው ባካል ነው የሰማሁት በራሴ ምን ነው ስለው አላህ ሐቁን ጠብቄለታለሁ የኔን ሐቅ አይነካም አለ የሰውየው ሱቁ ወድሞ ወላሂ ብሩ የተጠቀለለበት ጨርቅ እንኳን አልተቃጠለች ምንድነው ስንለው ዘካ ባግባብ አወጣለሁ ሰደቃ ባግባብ አወጣለሁ ሐቁን ጠብቄያለሁ ሐቁን አይነካም ያ አላህ እኛ ላይ ሐቅ አለው አላህ እኛም አላህ ላይ ሐቅ አለን አላህ እኛ ላይ ያለው ሐቅ አላህ ልንገዛው ከሱ ውጭ ያለው ላናመልክ አንዳት ቢጤ ላናደርግለት ወመን ይሽርክ ቢላህ በአላህ የሚያጋራ ሰው ሁለቱም አገር አይደለም ሶስቱም አገር ዱንያውም ቀብሩም መህሸሩም ያላማረ የጨለማ ኑሮ አዛብ ቅጣት ሙኸለድ ፊናር የሚሆን ስለዚህ አላህ ደግሞ እኛ ላይ ሐቅ ያለው ምንድነው አላህን ከተገዛ ነው በሱ ካላጋራን በአላህ በአይላ የውመል ቂያማ ላይ ቀጣን ቃል ገብቶልናል እንደየወንጀሉ ሁኔታ ዛሬ መጪው ረመዳን ነው ይሄንን ከአህለል አማና ሀገር አቀፍ ማህበር ውጭም ሀገር ውስጥም የሚኖሩ እህት ወንድሞቻችን እግራቸው አብጦ ወገባቸው ጎብጦ ይሰማሉ ዛሬ ትናንት ኩታበር ነበር ነገ ሌላ ቦታ ዛሬ እዚህ መተናል ነገ ሌላ ቦታ ትንሽ ልትሆን ትችላለች ያለውን ያካፈለ ንፉግ አይባልም ዛሬ እቺ መንጋጋ ጥርስ ውስጥ ምንም ላጠቅማችሁ ትችላለች ግን ይሄንን ፕሮግራም ስንሰራ አይተው ሌሎቹ ጾም ነው መጪው ብዙ የቲሞች አሉ ህፃናቶች አሉ ይሄንንም እንኳን ለነሱ ትልቅ ነገር ትናንት ረጅ የነበሩ ዛሬ ዙስ ተረጁናል ኢንሻአላህ ደግሞ ከአላህ ተስፋ አይቆረጥም ዛሬ እዚህ ተፈናቃይ ካምፕ ውስጥ ናችሁ ነገ ኢንሻአላህ ተፈናቃዮችን ደግሞ በየነስወከፍ ራሳችሁ የምትረዱበት ደረጃ አላህ ይሰጣችኋል ዋናው ምንድነው የቂነን አላህ Subhanahu Wa Ta'ala አይደለም የባሪያውን የሙእሚኖችን የሙስሊሞችን የሸይጣን ዱዓ እኮ ተቀብሏል ረቢ ፈአንዚርኒ ኢላ የውም ይብዓሱን አለ ሸይጣን በጣም ዓቢል ተቅየ ነበረ መለከል ጅብሪልን እንኳን የሚበልጥ በዒባዳው በዕልሙ የሚበልጥ
አላህን አምጾ ወጥቶ አላህ ያመፀውን ዱዓውን እንኳን የሸይጣንን ተቀብሏል። እንኳን የኛ የሙስሊሞቹን አይደለም የዱዓ ዳሃኑን استغفار እናብዛ ከአላህ ጋር እንታረቅ والله ተቀባይ ሳይሆን ሰጪ እንሆናለን ኢንሻአላህ ሙስተዒድን ግሪች የአህለል አማና ሀገር አቀፍ በተለያየ በኢትዮጵያ ውስጥ ያሉ ተለያየ በተፈጥሮም ሆነ በተለያዩ ችግሮች በሚችለው አቅም ከእህት ወንድሞች ለምኖ ለማዳረስ ርቀት ተለያየ ሳይገድበው ብሄር ሳይገድበው ተለያየ ቦታ እያዳረስ እንገኛለን ትንሽ ነገር ልትሆን ይችላልች አፍትሉናላችሁ ያለውን ያካፈለን ፉጋ አይባልም ለነዚህ ለእህቶቻችን በውጭም የሚኖሩ መዳም ቅመሞች ከእለት ጉርሳቸው ከእናት ከአባት ከልጆቻቸው ከራስ ከነፍስያቸው ገንጥለው እዚህ ደረጋ ላይ ከተለያዩ ቦታ ተፈናቅለው ከአፋርም ከወለጋም የአፋርም ከገዳማይቱም ከአዳይቱም ከተለያዩ የመጣችሁ አላችሁ የግድ የወለጋ ብቻ አይደለም ያለውን ተቃምሶ መቃመስ የኢትዮጵያ ባህላችን ነው ኢንሻአላህ አላህ Subhanahu Wa Ta'ala እናቶች ዱዓ ታረጉትላችኋላችሁ በጣም ደስ የሚል ነው የረመዳን መጀመሪያ ስንቀበል ምንም ነገር የለም ነበርና እዚህ ያው እንደምታዩት ብዙ ህብረተሰብ አለ ህፃናት አለ እቺ ሩዋ እንኳን አሁን እንትን አላለች ግን አይደለም ቀርቶ ይዞ የመጣ ሰው መጥቶ የጠየቀንም እኛ ትልቅ ባለውለታችን ከስጦታው በላይ ስጦታው መቼም አንድ ጊዜ ሆኖ ያው እነሱም ስለገለጹት ትርጉም አለው ለኛ ትልቅ ነገር ነው ቢሆንም እንኳን የሚሰጡን ዱዓ የሚሰጡን ንግግርና ትምህርት ህዝቡ እንዲረጋጋና ህዝቡ እንዲሶብርም በጣም ትልቅ ምክር ነውና የመከሩን ስለዚህ ጾማችንንም በሰላም ጾማለን እኛም ጾም ማይጾም የለም እዚህ እውነት ለመናገር ቢሆንም አላህ ያመጣብንን ነገር አላህ እስከሚመልስልን ቢችል በገንዘብ ያልቻለ በዱዓው እየረዳን እኛም ደግሞ ዱዓ ያደረግን ረመዳናችንን ከተቀበለን ለመጾም ያብቃን ከተረጅ ደግሞ ረጅ ሆነን እኛም ደግሞ ነገ ሌላ ቀን ነውና የተሻለ ቀን መጥቶ እኛም ደግሞ ምንረዳበትን አላህ ይወፍቀን አላህ ይመልስልን በላሁን አላህ ይመልስልን መቼም ተፈናቃይ አንዱ ሲሰጠው አንዱ ሲጎል ነው ቃላት ያጥረኛል እውነት ለመናገር ማለት ነው በነፍስ እንደደረሳችሁ ነው የምንቆጥረው ስለዚህ ምንም ነገር በሌለበት ሰዓት ይሄ ነገር መጥቷል አሁን በጣም ከልብ ነው የምናመሰግነው አላህ ይስጥልን ረመዳናቸውን ተቀብለው ጿሚ ሆነው ነገም ደግሞ ለጋሽ አላህ ያርጋቸው ከአድማስ እየተሻገሩ እየረዱ የሚኖሩበትን አላህ ይስጣቸው አላህ ጨምሮ ይስጥልን በአዱንያም ባኪራም የተመቸው ኑሮ አላህ ይስጥልን ብዬ ነው ያለው በገንዘቡ የሌለው ደግሞ በዱዓው ይርዳን እላለሁ የሰጠነን አካል ከልብ ነው የምናመሰግነው አላህ እኛን አስተዋውሰው ለሰጡን ሁሉ እዚህ እንዲደርስልን ላሰቡ በአካልም ደርሶ እዚህ ላደረጉልን አፊያም አላህ ይስጣቸው ሀያታቸውም ረጅም አድርገው የረመዳኑም ሙቃበላ ይሄ በሺዎች ይባዛል የተባለው ኸይሩ ምን አልፍ ሸህር የተባለው ያን ሁሉ እንዲያገኙ ከረበል ዓለም ዘንዲያ መቼም ረበል ዓለም ያዓለሙ ሲራ አኽፋ ሁሉን የሚያጌታ ነውና እነሱም እንኳን አድርገው ባሰቡት የሚያደርግ ጌታ ነውና እነሱም የሚያስደስተው ጌታ ረበል ዓለም في الدنيا والآخرة في الجنة في أعلى በዛ ሁሉ አላህ ያስደስታቸው እኒ ወንድሞቻችንም አላህ ይጀዛቸውን ይክፈለው እዛ ሙእሚኖች ሷሊህ የተባሉት ደረሱበት አላህ ያድርሳቸው ተባረካቸው የሁለቱን ሀገር ችግር አላህ አንሳላቸው እንግዲህ ይሄንን ደግሞ አሁን ህዝቡ በጎረሰው ይችን በአንዳንድ ጉርሻ ሺሻ ሰና የሚደርሳቸው አላህ አድርገው የሀጅ ስራ ነው የሰሩት ሁሉንም ነገር አላህ አሟላላቸው የጦሙንም የሀጁንም ስራ ለሳቸው አላህ ያድርገው ይሄን ሁላ እንክሪ በአንዳንድ ጉርሻ ባቀመሱበት ሺሻ ሰና አላህ ይቅጠማቸው ተሙራዳቸው በላ አላህ አድርገው ሁሉንም ነገር የሁለት ሀገርንም ችግር አላህ ያንሳላቸው እንግዲህ ሁሉንም አላህ ያሳካላቸው እናንተ ደግሞ በተራመዳችሁበት ቁጥር በተናገራችሁበት ቁጥር ደግሞ ሺሻ ሰና የምታገኙ አላህ ያድርጋችሁ በጣም ደርሳችሁልናል በሩሃችን ልጆቻችን ምንም የላቸውም ነበረ የሚቀመስ የሚላስ የለንም ነበረ ማቻችን የደፋንም አለን እዚህ መካከል ስለዛ አሁን አልহামዱሊላህ ረብል ዓለሚን በዚህ ደርሳችሁልናል አሁንም ደግሞ እንደዚሁ የሚያዝን የሚደርስልን አላህ ያምጣልን እናንተን ደግሞ ጀዛአችሁን አላህ ይክፈላችሁ አላህ ይስጣችሁ አሁን ይሄ ህዝብ ብቻ አይደለም ብዙ ህዝቦች አሉ ብዙ እህቶቻችን ወንድሞቻችን የቀሩ አሉ እኛም እንደዚህ እንደደረሰን ደግሞ እነሱም እንደዚሁ ቢደርሳቸው ብንካፈል ተካፍለን የምንበላ ሰዎች ነን ተበርሃም የመጣን ከወለንጋም የመጣን አንድ ነን እኛ ተካፍለን ነው እስላም ሙስሊሙ ክርስቲያኑም አንድ ላይ የተካፈል ነው የምንበላው እጅግ በጣም የሚደንቅ ነው እውነቴን ነው ይሄ አይደለም ሰው እኮ ይሄ ትላልቁ አንዳንዱ እዚህ እንዲያው
ስንት ህዝብ አለ፣ ስንት ህፃናት አለ። አሁን የእናንተ መምጣት የእንዶቄም መስጠት ትንሽ መስሎ ይታያቸዋል። እኛ ደግሞ በስተጀርባው የእኛ መልእክት አለው። ረመዳን መጻሚያ እንኳ ሊለግስ የሚችል የድሃ አባት እናት አለ፣ ሞልቷል ሀገራችን። ወቅቱ አያያዘን እንጂ አሁንም እኛ መጾሙን እንጾማለን። አላህ ጾመን ማታ ማፍጠሪያውን ራሱ ይፍጠረው እንጂ ምንም ቤት ያለው ሰው የለም በአሁኑ ሰዓት። እናንተ ቅድሚያ ደርሳችኋል። ህዝባችሁን ህይወት አድናችኋል። ህፃናቶችን ህይወት ለ5 ቀን የሚሆን ለ3 ቀን አድናችኋል። ምንም የሚያስፈልጋችሁ ለወገኔ ደርሻለሁ ማለት በዚህ ሰዓት ነው። ለወገናችሁ ደርሳችኋል። እናንተን የመሰለ ሰው ደግሞ እኛ አይደለንም። እኛ ጊዜያችን እንግዲህ እያለቀ ነው፣ ችግር የለው። ላሉ ህፃናት ዛሬ ምን እንደሆነ እንጃ የሉም እንጂ ህፃናቱ ይበልጣል። ያስለቅሳችኋል፣ ያሳዝናችኋል። ለረመዳን አበየ ምንድነው ምን አለ ቤታችን እህል የለምሳ በምንድን ነው የሚል ህፃናት ካቅም በላይ ነው። ወገን የሆነ አድርሱልን፣ ይኸው አድርሱልን፣ አደረሳችሁ። እናንተንም አላህ ይወከላችሁ። ሌላውን ለማዳን ሞክሩ፣ አጨክኑ። አላህ ያቆያችሁ። እኔ ያለ ወገን ያይራብ አባት ርቦት የኔ ሆድ ሞልቶ ተቋያል። አንድ ቀን አልቆ መሽቶ ሲነጋ ሰው ወደ ቀብሩ እየተጠጋ ቀኑ በቀን ላይ እየደረበ ከንቱ ሰው አድሮ ለሞት ቀረበ። ለነገው ቤቱ መልካም የሠራ ድል ብትርፍ እንጂ የምን ኪሳራ። ለፍርዱ ሲቆም ከመዝገቡ ጋር ከሥራው ሌላ የለውም አጋር። እኔ ያለሁ ክፉ ይድረስ በእህት ወንድም በወገኔ። እኔ ያለሁ ክፉ ይድረስ በእህት ወንድም በወገኔ። ቀላቂ ዕድሜ ሳያልቅ ቀድሞ ጥሎ ሳይነጉድ ጸጸት ሸልሞ ቆመህ ከፊቱ ጊዜን ቅደመው የነፍስን ጫንቃ ኸያሸክመው። ቆያ ክንዳሙ ጀግናው ጊዜ ነው፣ ነገ ይስቃል ዛሬ ያዘነው። ቀን የጣለውን እስኪያነሳው ቀን ከፊቱ እስኪሸሸር ሀብሰከከን። እኔ ያለሁ ክፉ ይድረስ በእህት ወንድም በወገኔ። እኔ ያለሁ ክፉ ይድረስ በእህት ወንድም በወገኔ። የወላጅ ፈገግታ የልጅ መኖር ጥም ተስፋ የመከነ ተርፎኛል አጌጥም። የተስፋ ፀሐይ ሙቀት በረዷ ያቀልጥም። ዛሬ ነገ አይሻም ረሃብ ጊዜ አይሰጥም። ለወገኔ ህመም የኔም ዓይን አንብቷል። ልባቸው ሲሰበር የልቤ ስር ገብቷል። የእናቴ አባት ስቃይ የጨቅላ ልጅ ህመም እያየው ከበደኝ ያልቻልኩም መሸከም። እኔ ያለው ወገን አይራብም እናት ርቧት የኔ ሆድ ሞልቶ ጠግባ ያድር። እኔ ያለው ወገን አይራብም አባት ርቦት የኔ ሆድ ሞልቶ ጠግባ ያድር። የአገር ሰው ርቦት ሲጠና ጠንኑ ሰው መሃል ሆኖ
ሰው እንዳይርበው ካለው ቀንሶ አለው የሚለው የመኖር ሰበብ ደራሽ ወገን ነው። መከራው አልፎ ቀን እስኪወጣ የማለዳ ፀሐይ ብራ እስክትወጣ ድቅድቁ ጨለማ እስኪነጋ ሌቱ ሰው አይደለም እንዴ ለሰው መድኃኒቱ እኔ ያለው እኔ